ሰላም ጤና ይስጥልኝ። በዚህ ቪዲዮ ይዤላችሁ የቀረብኩት በቂ ፋት እያገኙ እንዳልሆነ የሚያሳዩ ምልክቶችን ነግራችኋለሁ። ፋት ያለባቸው ምግቦች ብዙውን ጊዜ በመልካም ጎን ስማቸው ሲነሳ አይሰማም። ፋት ያለበት ምግብ መመገብ ብቻውን የሰውነት ክብደትን ያለመጠን እንዲጨምር አያደርገውም። በአግባቡ እስከተመገብን ድረስ ችግር የለውም። ሰውነታችን በተፈጥሮ ፋት ይፈልጋል። ሰውነታችን የሚፈልገውን የፋት መጠን በአግባቡ ካልሰጠነው በጤናችን ላይ የራሱ የሆነ አሉታዊ ተጽዕኖ ያስከትላል። ሰውነታችን በቂ መጠን ያለው ፋት ሳያገኝ ሲቀር የሚከሰቱ ምልክቶች አሉ። እነዚህ ምልክቶች እነግራችኋለሁ። አንደኛ የቫይታሚን እጥረት ወይም ቪታሚን ዲፊሽንሲ። እንደ ቪታሚን ኤ፣ ዲ፣ ኢ እና ኬ የመሳሰሉት የቫይታሚን አይነቶች በፋት የሚሟሙ ወይም ፋት ሶሉብል ቪታሚንስ ይባላሉ። ሰውነታችን እነዚህን ቪታሚኖች መጥቶ ለመጠቀም የፋት ይዘት ያላቸው ምግቦችን ማግኘት ይፈልጋል። ይህ በማይሆንበት ጊዜ እነዚህ ቫይታሚኖች እጥረት ሰውነታችን ይገጥመውና አንዳንድ ምልክቶችን ልናይ እንችላለን። አንደኛ በምሽት ለማየት መቸገር ወይም ናይት ብላይንድነስ ሊኖር ይችላል። ሁለተኛ የፀጉር ድርቀት ወይም ድራይ ሄር ሊኖር ይችላል። ሶስተኛ መሃንነት ወይም ኢንፌርቲሊቲ ሊከሰት ይችላል። አራተኛ የጡንቻ ህመም ወይም መስል ፔን ይኖራል። አምስተኛ ድብርት ወይም ዲፕሬሽን ሊከሰት ይችላል። ሁለተኛው የቆዳ መቆጣት ወይም ደርማታይተስ ሊኖረን ይችላል። ጥናቶች እንደሚያመለክቱት ፋት የቆዳ ጤናማነት ላይ ትልቅ ድርሻ አለው። በቂ የሆነ ፋት ካላገኘን ሰውነታችን ደርማታይተስ ለተባለው ለቆዳ መቆጣት በሽታ የመጋለጥ ዕድላችን ሰፊ ይሆናል። ሶስተኛው የቁስል በቶሎ ያለመዳን። በፋት እጥረት ምክንያት ቫይታሚን ኤ እና ዲ የመሳሰሉት ቫይታሚኖች እጥረት ሊከሰት ይችላል። ይህ በእነዚህ ቫይታሚኖች በቁስል በቶሎ መዳን ላይ ያላቸው ሚና ስለሚያሳጣ የቁስል በቶሎ ያለመዳን ችግር ሊከሰት ይችላል። አራተኛው የፀጉር መነቃቀል። ፕሮስታግላንዲን የተባለው የፋት ሞለኪውል በፀጉር እድገትና ጤናማነት ላይ ትልቅ ድርሻ እንዳለው ይነገራል። በቂ ፋት ያለመመገብ ይህን ፋት ሞለኪውል በበቂ መጠን እንዳናገኝ ስለሚያደርግ ለፀጉር ወዝ ማጣትና የመነቃቀል ችግር ሊያጋልጠን ይችላል ማለት ነው። አምስተኛ ተደጋጋሚ ህመም ይኖረናል። በበቂ መጠን ፋት ያለማግኘት ሰውነታችን ሊኖረው የሚገባውን የበሽታ መከላከል አቅሙ ወይም ኢሚዩኒቲ ይጎዳል። ሰውነታችን በሽታን የመከላከል አቅሙን ለማዳበር ከሚፈልጋቸው ነገሮች ውስጥ አንዱ ፋት ነው። ይህም በመሆኑ በቂ ፋት አለመመገብ ደካማ የበሽታ የመከላከል ስርዓት በማዳከም በቀላሉ ለበሽታ የምንጋለጥበት እድል ይፈጥራል ማለት ነው። ስለዚህ ጤናማ ፋት ያላቸው ምግቦች የምንላቸው አንደኛ አቮካዶ፣ እንቁላል፣ አሳ፣ ለውዝ፣ እርጎና ኦሊቭ ኦይል ይኖርበታል ማለት ነው። አመሰግናለሁ።